አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ይቀበሩ? ሱዳን ጋር ይቀበሩ። ሱዳን ጋር ይቀበሩ። ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? አረንጓዴ ቢጫ ቀይ ነው የምትሆነው። አረንጓዴ ቢጫ ቀይ የሀገራችን ባንዲራ የሀገራችን ባንዲራ። ሰላም ሰላም የሲስ ቫይብስ ቤተሰቦች፣ ዛሬ በተለየ መልኩ ጎዳና ላይ በመውጣት አዝናኝ ጥያቄዎችን በመጠየቅ በሚሰጡን መልስ አብረን ዘና ፈታ እንላለን። ሰብስክራይብ እና ላይክ ማድረግ እንዳይረሳ። አብራችሁ ነው። ሰብስክራይብ አድርጉለት። ጥያቄዎችን ልጠይቅ። እሺ፣ የትኛው ወር ነው 28 ቀን ያለው? የትኛው ነው 28 ቀን ያለው ወር? የትኛው ይመስላል 28 ቀን ያለው ወር? ሰኔ። እሺ፣ በሩ ክፍት ሆኖ መግባት የማትችለው መቼ ነው? በሩ ክፍት ሆኖ መግባት የማትችለው ሊፈጠር ይችላል? አይችልም። ግን መግባት አትችልም። በሩ ክፍት ነው። መቼ ሊሆን ይችላል? እስኪ በሩ ክፍት ሆኖ መቼ እንደማገቡበት እናንተ ያሳውቁን። አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? ቤተክርስቲያን ወይም ቤተክርስቲያን። ኦኬ፣ ሌላም በሃይማኖታቸው ይቀበሩ። በየራሳቸው ሃይማኖታቸው ይቀበሩ። እሺ፣ ፀሐይ በሌሊት የት ትሄዳለች? ፀሐይ በሌሊት የት ትሄዳለች? እንጃይን አላውቅም። የትኛው ወር ነው 28 ቀናት ያሉት ይላል የመጀመሪያው ጥያቄ። 28። እሺ፣ ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥይ ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥይ ምን ይሆናል? ጥቁር ይሆናል። እስኪ የእናንተን መልስ በኮሜንት አሳውቁኝ። በሩ ክፍት ሆኖ መግባት የማትችይው መቼ ነው? በሩ ክፍት ሆኖ መግባት የማትችይው መቼ ነው? መግባት የማትችይው። እሺ፣ አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ይቀበሩ? በኢትዮጵያና በኬንያ መካከል ብትከሰከስ የተረፉት ሰዎች የት ይቀበሩ? ማከለው አከለ ይፈር። ፀሐይ በሌሊት የት ትሄዳለች? ፀሐይ በሌሊት የት ትሄዳለች? እንደው እስኪ ይሆን አገመችም? የት እንደምትሄድ አትገመችም? የትኛው ወር ነው 28 ቀናት ያሉት? የካቲት። ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? ራሱ ሰማያዊ ይሆናል። እስኪ እናንተም ንገሩን። በሩ ክፍት ሆኖ መግባት የማትችለው መቼ ነው? በሩ ክፍት ሆኖ መግባት የማትችለው ማሰብ አልቻልኩም። ይሄ ከብዳላ። አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? ሲጀመር አይተርፍም ከአውሮፕላን ላይ ተከስክሶ። አይ ከተረፉ እንጂ ከተረፉ አንዱ ጋር ይቀበራሉ። ችግር የለውም። ከአንድ ሀገር ይቀበሩ። ፀሐይ በሌሊት የት ትሄዳለች? ሌላ ሀገር። እስኪ ሰብስክራይብ እንዲያደርጉ መልእክት አስተላልፍልን። ሰብስክራይብ አድርጉለት። እሺ፣ የትኛው ወር ነው 28 ቀን አለ ይላል? የትኛው ወር ነው 28 ቀናት ያሉት? ምንም አላውቀውም። እሺ፣ ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ቀጠሮ ሰማያዊ ድንጋይ ብንጥል? ቀይ ባህር ውስጥ ምን ይሆናል? ይውጣዋል እንጂ ይሰምጣል እንጂ። እሺ ጋሽ መልሰውታል። በሩ ክፍት ሆኖ መግባት የማትችሉት መቼ ነው? በሩ ክፍት ሆኖ መግባት የማልችለው ጨለማ ሲሆን። አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ይቀበሩ? አንድ ሺህ አውሮፕላን። አንዲት አውሮፕላን ላይ አንድ አውሮፕላን ላይ ነው። አንድ ሺህ አውሮፕላን። አንድ አውሮፕላን አለች። ያቺ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ይቀበሩ? ሱዳን ጋር ይቀበሩ። ሱዳን ጋር ይቀበሩ። ፀሐይ በሌሊት የት ትሄዳለች ይላል? ወደ ግባቷ ትገባለች። ወደ ምኗ? ወደ ማደሪያዋ ትገባለች። ወደ ማደሪያዋ። ሰውም ወደ ቤት ስለሚገባ እሷም ወደ ማደሪያዋ ትገባለች። በህይወቱ ትልቅ ጸጸት የሚለው ምንድን ነው? በህይወቴ ትልቅ ትዝ የሚለኝ ነገር ድህነት አሰቃይቶኛል። ድህነት? አዎ። ለወጣቱ ምን ይመክራሉ? አሁን ስለዚህ ለወጣቱ የምመክረው ቀን ሌሊት መልፋት መፍጋት አለበት። በቴክኖሎጂ አይሸወድ። ፈረንጅኛ ስራ እንድንፈታ ሃይማኖት እንዲጠፋ ነው የሚታገለው። እኛ ያንን መንቃት አለብን። ስለዚህ ወዴት መንቃት አለብን? ወደ ስራ ማንኛውም ሀገሬ ላይ የፈለኩትን መስራት። ድንጋይ ለምን አልፈልጥም? ትክክል። ቆራሪ ለምን አልለቅምም? ልስትሮ ለምን አልሰራም? እኔ በአሁኑ ህይወቴ ልስትሮ መስራት እፈልጋለሁ።
ስራ ከምፈታ ለሰው ስለማርያም ከምት ትክክል አይሻልም? አዎ በጣም ትክክል ነው። እርዳታ ድጋፍ ከምፈልግ ሸቅዬ ማደር። ወጣቱ ግን ይሄን ትቶ አሁን ቴክኖሎጂ ይወረጉራል። የቻይና ፍልስፍና ራሱ አይፈላሰፍም። ትክክል በጣም ሀገሩ ላይ 28 ቀናት ያሉት የትኛው ወር ነው? 28 ቀናት ያሉት ነሐሴ። እስኪ እናንተን በኮመንት አሳውቁን። ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? ይሰምጣል። ጎበዝ። በሩ ክፍት ሆኖ መግባት የማትችለው መቼ ነው? በሩ ክፍት ሆኖ መግባት የማትችለው ያው ሰዓቱን ጠብቀህ ሲከፈት መግባት ነው። በሩ ክፍት ነው መግባት ግን አትችልም። መቼ ሊፈጠር ይችላል እንደዚህ ነገር? እሺ አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? እዛው ነው ድንበር ላይ ይቀበራሉ። ኢትዮጵያ ድንበር ላይ ነው የሚቀበሩ ብላስ የት እንደሚቀበሩ በኮመንት አሳውቁን። ፀሐይ በሌሊት የት ትሄዳለች? የት ትሄዳለች? ትዞራለች። አርፋ አትቀመጥም ነው። እስኪ ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥይ ምን ይሆናል? ወይኔ ጥቁር ይሆናል። በሩ ክፍት ሆኖ መግባት የማትችይው መቼ ነው? ወይኔ ቀላል እኮ ነው። አሁን አይ ሳይመጣልኝ ቀርቶ ነው። ቀላል ነው። ሳይመጣልሽ ይቀራል። ግን አንዳንዴ አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? ኢትዮጵያ ውስጥ። ፀሐይ በሌሊት የት ትዞራለች? ፀሐይ በሌሊት የት ትሄዳለች? ወይኔ ሰማይ ውስጥ ልበል? ሰማይ ውስጥ አኪ ሰማይ ውስጥ ነው የምትገባው? አኪ እሺ ቴንክ ዩ። የትኛው ወር ነው? 28ኛው ቀን ያለው 28 ቀን ያለው የትኛው ወር ነው? የካቲት ወር። ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? አረንጓዴ ቢጫ ቀይ ነው የምትሆነው። አረንጓዴ ቢጫ ቀይ የሀገራችን ባንዲራ። በሩ ክፍት ሆኖ መግባት የማትችለው መቼ ነው? በር ክፍት ሆኖ መግባት የማልችለው ሰይጣን በር ሲከፍት። እሺ አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? ሲኦል ይቀበሩ። ምድራዊ ላይ በኢትዮጵያ ይሁን በሰማይ ሲኦል ተተከበሩ ይበቃቸዋል። ፀሐይ በሌሊት የት ትሄዳለች? ሌላ ሀገር ነው የምትሄደው። እስኪ የት እንደምትሄድ በኮመንት አሳውቁን። ሰብስክራይብ እና ላይክ ማድረግ እንዳይረሳ። የትኛው ወር ነው 28 ቀን ያለው? እሺ አንተ 28 ቀን ያለው። እሺ ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ሰማያዊ ድንጋይ ይሆናል። አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉ ሰዎች የት ነው የሚቀበሩት? በኢትዮጵያና በኬንያ መካከል። ፀሐይ በሌሊት የት ትሄዳለች? ደስ ያለው እሱ ወደ ቤቷ ትገባለች። ወደ ቤቷ ትገባለች። አሪፍ አርፋ ትቀመጣለች ማለት ነው። ወር ነው 28 ቀናት ያሉት። 28 ቀናት 28 ቀናት የትኛው ወር ነው? አንድ ወር ማለት ነው። ነሐሴ። ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? በሩ ክፍት ሆኖ መግባት የማትችለው መቼ ነው? በሩ ክፍት ሆኖ መግባት የማትችለው መቼ ነው? አልገባኝም። በሩ ክፍት ነው ግን መግባት የማትችለው መቼ ነው? እሺ አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ይቀበሩ? ኢትዮጵያ። ፀሐይ በሌሊት የት ትሄዳለች? የትም አትሄድም። እሺ የት እየጠፋች ነው? ሌላኛው ሀገር። እስኪ አንድ ሀገር ጥራልን እስኪ የት እንደምትሄድ። ሀገር ብዙ ባላቅ ሀገር አታውቅም። የትኛው ወር ነው 28 ቀናት ያሉት? የትኛው ወር? ከ12 ወር ውስጥ 28 ቀን ያለው
12ኛው ወር ከ12ቱ ወራት ውስጥ 28 ቀን ያለው 28 ቀን ያለው ወራት አለ እንዴ? ማንኛውም ይመስላል ማንኛውም ይመስላል። ህዳር። እሺ ቀይ ባህር ውስጥ ሰማያዊ ድንጋይ ብትጥል ምን ይሆናል? ቀይ ባህር ውስጥ ሰማያዊ ድንጋይ ብጥል ቀይ ባህር ነው ሰማያዊ ድንጋይ ብትጥል ጥቁር ሆኖ ነው የሚታየው። ጥቁር ሆኖ ይታያል። አንዲት አውሮፕላን በኢትዮጵያና በኬንያ ድንበር ላይ ብትከሰከስ የተረፉት ሰዎች የት ነው የሚቀበሩት? የተረፉት ሰዎች ያው ወደ አቅራቢያ ወዳለበት ይቀበሩ። ፀሐይ በሌሊት የት ትሄዳለች? ወደ ጨረቃ ትለወጣለች። ወደ ጨረቃ ነው የምትለወጠው። ውድ ቤተሰቦቻችን የዛሬው ቆይታችን ይሄን ይመስላል። ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት